አሰብ የኤሪትሪያ አካል እንደሆነ ኢትዮጵያ ተቀብላ ፈርማ ነው የሰጠችው። አሁን ያንን ጥያቄ እንደገና መልሰን እናነሳለን፣ ከዚያ በኋላ አሰብን እንይዛለን ብለው ሲሉ አንድም ኮሎኒ ያሰመረውን መስመር እንቃወማለን ማለት ነው። ያንን መስመር ደግሞ ምኒልክ እንደፈረሙ ሰምተናል ማለት ነው። 60 ኪሎ ሜትር ወደ ውስጥ ገብተው እስከ ታች እስከ ጅቡቲ ድረስ ያለውን ቦታ ለጣሊያን ሰጥተዋል። ያንን እንደገና መውሰድ አለብን ነው ጥያቄው። ሁለተኛው ጥያቄ የሚነሳው ኢትዮጵያ የኤሪትሪያን የራስን ዕድል በራስ የመወሰን መብት አክብራ አሰብን ስትሰጥ ያንን መስጠት አልነበረባትም ነው ጥያቄው። ኦር ጉልበት አለን ልክ ራሻ ክሬሚያን እንዳደረገችው ወይም ሌሎች ሀገሮች እንደሚያደርጉት አኔክስ አድርገን ይዘን መቀጠል እንችላለን። ያ ነው ጥያቄው። የኦሮሞ ህዝብ የሌላውን አካባቢ ወይም የሌላን ሀገር ድንበር አልፎ ሂዶ የመውረር አላማ የለውም። የኦሮሞ ህዝብ የራሱን ዕድል በራሱ የመወሰን ሀገሩ ላይ ቀዩ ላይ ተከብሮ የመኖር ሀብት ንብረቱ ላይ የማዘዝ ጉዳይ እንጂ ቀይ ባህር የኔ ጉዳይ ነው፣ ስለዚህ ቀይ ባህር ሄጄ ሞታለው የሚል ኦሮሞ መኖር የለበትም። ካሁን በፊትም በደርግ ጊዜ ስንት የኦሮሞ ልጅ አንገት ልትቆረጥ ነው በሚል ናሬቲቭ ወይም ፕሮፓጋንዳ የሰሜን ጦርነት ውስጥ ተሳትፎ ስንት ዘመዶቻችንን አጥተናል። ምን አተረፉ? ምንም። የራስህ ያልሆነ አካባቢ ላይ ሄደ የራስህ የሆነ ድንበር ላይ ሄደ መሞት ምን ትርጉም አለ? ምንም ትርጉም የለውም። ትችላለህ ወይ ነው ምንድነው? አሰብን ይዘህ በኃይል ሰላም አግኝተህ መኖር ትችላለህ፣ ልትጠቀምበት ትችላለህ ወይ እንደ ሀገርስ ብለህ ብትጠይቅ ያም እውነት አይሆንም ማለት ነው። ስለዚህ ስለ ቀይ ባህር መጠቀም የምትፈልግ ከሆነ ከሌላው ሀገር ወይም ደግሞ ዓለም ጋር መገናኘት የምትፈልግ ከሆነ በሌላ አግባብ ነው መሆን የሚገባው። የአብይ አህመድ መንግስት ይሄ ጉዳይ የኦሮሞ ጥያቄ እንዳልሆነ ጠንቅቆ ያውቀዋል። የቀይ ባህር ጥያቄ የሳውዲ አረቢያ እና ዩናይትድ አረብ ኤሚሬት ፉክክር ነው። ዩናይትድ አረብ ኤሚሬት እና ሳውዲ አረቢያ በረጅም ጊዜ ውስጥ የምንድነው ኦይል ወይም ደግሞ የነዳጅ ክምችታችን እያለቀ ሲሄድ በንግድ ዓለም በቢዝነስ ዓለሙ ላይ ፖርቶችን ወይም ደግሞ የወደቦችን የማበልጸግና ከዚያ ጥቅም የማግኘት ፉክክር አለ ማለት ነው። ስለዚህ የአብይ አህመድ መንግስት ደግሞ ከዩናይትድ አረብ ኤሚሬት የሚያገኘው ብዙ ገንዘብ ስላለ ለነሱ ሲል ኔቪ ወይም ደግሞ የባህር ኃይል አሰልጥነው እንደነበረ ሶማሌላንድ ላይ ያንን የማስፈር አላማ እንደነበረው ያ ሳይሳካ ሲቀር ደግሞ በኃይል ሄደን ይዘን አሰብን የኛ እናደርጋለን የሚል ተልእኮ እንዳለው ሁላ ነው የምንገነዘበው። ስለዚህ ይሄ ተልእኮ የዩናይትድ አረብ ኤሚሬት ተልእኮ እንጂ የነሱን ጥቅም የማስከበር ተልእኮ እንጂ የኦሮሞን ህዝብ የማይመለከት እንደሆነ ማንም ጠንቅቆ ያውቀው የሚገባ ጉዳይ ነው።